ዓለምን ያነጋገረው የሰይጣን ጫማና እውነተኛው ታሪክ። ሰላም ጤና ይስጥልኝ የተከበራችሁ የቻናሌ ቤተሰቦች እንደምን ከርማችኋል? ዛሬ ዓለምን ያወዛገበ የፍርድ ቤት ደጅ ያስረገጠም እና በውስጡ የሰው ደም ተቀላቅሏል ተብሎ የታመነው አንድ እንግዳ ጫማ ታሪክ እናወጋለን። አዎ ስለ ኤምኤስኤችኤፍ ድርጅት ነው የምናወራው። ይህ ድርጅት ያመረተው የሰይጣን ጫማ በፈረንጆቹ 2021 ነበር። ኤምኤስሲኤችኤፍ የተሰኘው የአሜሪካ የፈጠራ ድርጅት ከታዋቂው ድምፃዊ ሊል ናስ ኤክስ ጋር በመተባበር 666 የሚሆኑ ጥንድ ጫማዎችን ለገበያ አቀረበ። ጫማዎቹ በታዋቂው የናይኪ ኤርማክስ ሞዴል ላይ የተመሰረቱ ነበሩ። ነገር ግን ሚስጥሩ ቅርጽ ላይ እንዲሁም ብራንድ ላይ አልነበረም። በውስጣቸው የተጨመረው የሰው ደም እንጂ፣ ለዛውም የተከበረው የሰው ልጅ ደም። በጫማው ጎን ላይ ሉቃስ 10:18 የሚለው የመጽሐፍ ቅዱስ ጥቅስ ተጽፎበታል። በተጨማሪም በማሰሪያው ላይ የፔንታግራም ምልክት እንዲሁም የሰይጣኒዝም አርማ የሆነው ኮከብ ተንጠልጥሎበታል። የናይኪ ቁጣና የፍርድ ቤት ክሱ በጣም ተጧጧፈ። ናይኪ ስሜ ጠፍቷል፣ ገበያዬንም አቀዛቅዟል፣ በዓለም ደረጃ አንቋሾኛል ሲል ድርጅቱን ከሰሰ። ይህ ጫማ ግን እጅግ አነጋጋሪ ሆነ። በደቂቃዎች ውስጥም ለነገሩ አስተባባሪ ለሰይጣን አምላኪው ዘፋኝ ብቻ አንድ ጥንድ ሲቀር 665ቱ ጫማዎች $1018 ዋጋ ተሸጠው አለቁ። ይህ ሁሉ የተከናወነው በደቂቃዎች መካከል መሆኑ ዓለምን በጣም አነጋገረ። የድርጅቱም ዝና እጅግ ናኘ። ሆኖም የጫማው ባለቤት የሆነው ናይኪ በኤምኤስኤች ድርጊት እጅግ ተናደደ። ናይኪ የሰዎችን ስሜትና እምነት መጋፋቱ ብቻ ሳይሆን ይህ ጫማ እኔ የሰራሁት መስሏቸው ምርቶች ላይ አሉታዊ ተጽዕኖ እያሳደረ ነው በማለት ድርጅቱን በፍርድ ቤት ገተረው። የፍርድ ቤት ውሎም የናይኪን ክርክር ተቀብሎ ጫማዎቹ እንዳይሸጡ ነገር ግን ከገበያ እንዲሰበሰቡ ትዕዛዝ አስተላለፈም። በመጨረሻም ድርጅቱ ከናይኪ ጋር ስምምነት ላይ ደረሰ። ስምምነቱም የገዙ ሰዎች ጫማውን እንዲመልሱ፣ ድርጅቱ ደግሞ የከፈሉትን ገንዘብ እንዲመልስ የሚል ነበር። ይህ ክስተት በዘመናዊው የንግድ ዓለም ውስጥ ትኩረትን ለመሳብ ወይም ብልህነት ተብሎ ሲደረግ የሰዎች